አይወድም። በትርፍ ጊዜ ሄድና ለራስ አምልክ አለቀ። እግዚአብሔር መግዘፍና ዙፋን ከፈለገ ራሱ ምክንያት ያመጣል። ኧረ ምን ጉዶች ናቸው! ይሄ አምላኩን የደፈረ ልጁን ይደፍራል። ትንሽ ሰው ኧረ ተው እንደ እኮ ሌላው ባታምን እንኳን እኮ ስንትና ታሪክና ስንት ምሳሌ እኮ እያየን እኮ ነው። ክብር እኮ ይገባዋል። ከአንተ በላይ አይደለም፣ ልንገራችሁ አይደለም ከእናንተ በላይ የፈጣሪም አማላጅም ሆነ ምንም ሆነ ህግ መንግስት ያንቀጠቅጣል። አይደለም የምድርን ህግ አውጥቶ ሲፈልግ ያስራሃል፣ ሲፈልግ እንደፈለገ ያደርጋል። አራው ኦኮቴ ቅቤ ተቀብቼ ይኸውልሽ አንጀ ከቻልሽ ለምን አብረሽ አታመሰግኝም? አንቺ ብለሽኝ ነው እንዴ አምላኬን ማመሰግነው? እኔ ስላመሰገንኩትማ ነው ቁጭ ብዬ ይኸውልሽ ቅቤ ተቀብቼ ያለሁት። ምን ወርውሮ ሲጥለኝና ሲርበኝ እንድሰልመው ነው የፈለግሽው? ምስጋናውን ዙፋኑን አምላኬ በእኔ ውስጥ እኮ መሆኑን እኮ የምታዩና አንቺ ልሽ ለእኔ ማመስገን ያለብሽ። ስትለመኝ ራሱ እኮ ጌታ ሆይ ጌታ ኢየሱስ እስቲ እንደ ጂጂ ህይወት ስጠኛልሽ። ከዚህ በላይ ምን ምስጋና አለ? እኔ እሱ ልጅ ስለሆንኩ አይደለ እንዴ እንደዚህ ይኸውልሽ ዝንጥ ብዬ ይኸውልሽ ያ ግማሹ ሆስፒታል ይቃስታል፣ ግማሹ ከሆስፒታል ውጭ ይቃስ፣ ግማሹ እዚህ ላይ ይለፈልፋል። ይኸውልሽ እኔማ የእሱ የክብር መገለጫ መሆን የምታዩማ አንቺ ሲርብሽ እኔ ጥግብ ብዬ ቂቤ ይኸውልሽ ከሆድ ያልፌ ጭንቅላቴ ላይ እንደዚህ አድርጌ ጭንቅላቴ መጠጥ አልወጣም። እያየሽ ነው ፈልሰስ ብዬ ኢየሱሴን ይዤ ቁጭ ብያለሁ። ምን አባሽ በአንቺ ቤት ነው እኔ እንትን የምለው? ያስጎረጉራል። ግማሹ እዚሁ የዛሬ ወር ሙስሊም፣ በቀደም ኦርቶዶክስ፣ አሁን ደግሞ ክርስቲያን እንትናችሁ እኮ እናንተ ሽቀላ የፖለቲካ ፓርቲ አሁን እኮ ኢትዮጵያ ውስጥ እኮ ልንገራችሁ ምን ተጀምሯል መሰላችሁ? የፖለቲካ ፓርቲ ተባረሩ። እነዚህ ትክክለኛ ፖለቲካ ሳይንስ ያሉት ተባረው አሁን የሃይማኖት ፓርቲ ከዚ ትቀጣቀጣለ በሃይማኖት እሱ ተፈቅዶላቸዋል። ምክንያቱም መንግስት ራሱ ስለሚፈልገው ማለት ነው። አንዱን አጥፍቶ ያው ይለምንበት። ያኛው ከአረብ ይለምናል፣ ይሄኛው ከአሜሪካን ይለምናል። ያ ደግሞ ሌላ ኦርቶዶክስ ደግሞ ከሩሲያና ከግሪክ ከምናምን ይለምናል። በቃ መሸቀን ያደረጋችሁት መሸቀቅ ከፋፍላችሁ ህዝቡ እንዳይሰራ አብሎ እናንተ ነው አብሎ እንዲያይ ስራ እንዳይሄድ እንዳያድግ። እነዚህ ግን ያው ቤተክርስቲያን ሰርተው ለሽማግሌዎቹ እነሱ መንኮራኩር ላይ ወጥተው በ8 ሰከንድ በ8 ደቂቃ ውስጥ ሌላ ዓለም አይተው ይመጣሉ። አፍሪካ ነው በቃ ነው አፍሪካ ነጭ በሰራ አውሮፕላን እየሮጠች አንድ ናችሁ፣ ደሃ ናችሁ። ይሄ ኦኮ የደፈርክ ይሄኔ ማያንም ይሄኔ ደክልሃት ይሆናል። እውነቱን ነው የምነግር። እረድ እንግዲህ ዮኒ ማኛ ልጅን ላለመደከል በምን ይታወቃል? ምክንያቱም አንድ ሴትዮ ነበረች ኢትዮጵያ ውስጥ ልጇ ተደፍሮ ዳሪዎች ለኢፒፒ ባለስልጣኖች ሴት ስለምታቀብር ሊያን ተሸክመው ደግሞ እዚህ ጋር የሚሄዱ ወንድ አገረዶችም አሉ። እዚህ ላይ ወንድ አገረድ ሁላ ሀገሩ ተበላሽቷል። ራሱ አሁን አለን ይባላል የለም እኮ ህፃን ልጅ እየተደፈረ አንድ ሴት አለች። አሁን እርዱኝ፣ ህፃን ልጅ እየተደፈረ መንግስት ህፃን ልጅ የሚደፍር ሽማግሌ ይዛችሁ ላኩልኝ እስቲ። ቆይታ አባቱ የመንግስት አካላቶች በ3 ቀን ውስጥ አስረው የሚለቁ አንድ እናት እዚህ ጋር ስታለቅስ የደፋሪ ዘር ደፋሪ ነው። ደፋሪዎች ሁላችሁም ደፋሪዎች ናቸው። እግዚአብሔርን የሚደፍር አንድ ሙስሊምን የሚደፍር አንድ ክርስቲያን የሚደፍር እንትን የምትሉ ደፋሪ ጌታ አለ። ያ ቪዲዮ በእናታችሁ ላኩልኝ ቪዲዮ። ደፋሪ የራሳችሁን ህይወት እየኖራችሁ ህፃን ልጅ የሚደፈርበት ሀገር ስርዓቱ የሚለቅበት ማለት ነው። እናንተ ምን ቸገራችሁ? ማንሽ ስምሽ የሆነች ልጅ ለጠፈሽው ነበረ፣ የሆነች ሀገር ልብስ የለበሽ። እስቲ በዛኛው አካውንት የላኪልኝ። የምታጎድ የምታመጭ ምን አባኔ ከአንተ ከደፋሪ ተፈጠርኩ አልተፈጠርኩኝ? እኔ እዚህ ሀገር ማልክ አስገባለሁ። ደፋሪ ስትሆን
እከክ የደፋሪ ኮሚኒቲ ጂጂኪያ የሚለው በአዲስ አካውንት ጂጂኪያ ሰርቲዋን የሚለው እኔ ደግሞ አይንትልሽ የገባሁት ለእሷ ነበር፣ ግን በዛኛ በአዲሱ ነፍሱ ይኸውላችሁ ጉዱ ያረጀው ውሻ ይመስልሻል? አይዞህ ትንሽ ቀን ነው፣ እየመጣ ነው። አፈር አባድም የምትበላበት ምድረ ደፋሪ ብቻ እግዚአብሔር አይን አለው። እዚህ የመጣህ ብቻ ጴንጤ ሆኑ። ለምን እንደዛ እንደምትሉ ታውቃላችሁ? ጴንጤ የሚናገሩ ሰዎች ጴንጤ ከሆኑላችሁ እናንተ እንደልባችሁ ትደፍራላችሁ። ጴንጤ የምታደርጉት ለዛ ነው። ኦኬ የቆየ ቪዲዮ ቢሆንም የቆየ ቪዲዮ ነው፣ ያ የቆየ ነው። አመት ሆኖታል ነው የሚለው የላከው ልጅ፣ ግን ፍትህ አላገኘችም ልጅቷ ማለት ነው፣ ሴትዮዋ። አሁን ይህንንም የኢትዮጵያ ሕዝብ ምን እንደሚል ታውቃላችሁ? አልተደፈረችም የሚሉ የደፋሪ ዘሮች አሉ እዚህ ጋር። የደፋሪ ዘሮች ማለት ይሄንን ችግር ከመንግስት ጋር የሚያያይዙ አሉ። ያ አብይ ብቻውን 120 ሚሊዮን ህዝብ ብቻውን በየቤታችሁ እየገባ ሊያስተዳድርላችሁ አይችልም። እሱ አንድና አንድ የሚችለው ነገር ምንድን ነው? በሱ የመጡትን በስልጣኑ የመጡትን ማጋደም ብቻ ነው። እንደ ሀገር ደግሞ ከሚኒቴሩ ጋር ሆኖ በልማቱ ላይ መስራት ነው። ከስር ያለው በሙሉ ደፋሪ ነው። ይህ ቀበሌም ያለው ደፋሪ ነው። ብር ከተሰጠ ራስ ደፋሪ ነው። ምን አገባ ስለ ሰው መብት ለምን ትቆማለህ? አፍሪካ አይደለም ደፋሪ ዘር መደፋፈርን ምን ነው ግን እንትን እንደሆናልሽ ሳማነሽ አንቺ ልጅሽም ሲንግል ማም ከሰፈር ጎረምሳ ወልዳችሁ ታዲያ ከሰፈራችን ሽማግሌ እንውለድ እንዴ? አዎ በቃ ይሄ እኮ አሁን ጴንጤው ሰሞኑን በቃ ተነስቶበታል። አዳዲስ ጴንጤዎች አሉ፣ ተነስቶባችኋል። ያ ኦርቶዶክስን ለመቀጥቀጥ ማለት ነው። አንተ ራስህ እመኑኝ ብለህ መጽሐፍ ቅዱስ ይዘህ እግዚአብሔርን ቃል ትሰብካለህ። እነ ገብርኤል እነ ሚካኤል ግን አይታመኑም አይደለም። ለኢትዮጵያ ሕዝብ ለሃይማኖት ማፈንደድ ሳይሆን መስራት ነው የሚያዋጣው። ሃይማኖት ድርጅት ነው። ኦኬ የሆኑ ሰዎች ሄደው የሚያመልኩበት የሆነ ቤት ነገር ይሰራል። ከዛ በኋላ በቃ ያ ወይ አዳራሽ ትከራያለህ፣ በቃ ከዛ አንተ ትሸቅላለህ። የ50 ሚሊዮን ቤት ሻወር በእምነበረድ ታሰራለህ፣ እዛ ውስጥ ትታጠባለህ። ምዕመናኑ ደግሞ ቆሎ እየበላ አንተን ያጥባል ማለት ነው። ቁንተን እኔ ጂጂ አልከተልም። አምላኬ እኔ ጋር ነው ያለው። በምሰራው ስራ ነው የሚገለጽ የኔ አምላክ። በምናገረው ወደ አፌ በሚገባውና በሚወጣው በእኔ ትህትና መልካምነት እንጂ የኔ አምላክ የሚገለጸው በአንተ ቤትና በአንተ መኪና አይደለም። እና እከኮች ጴንጤዎች ግን አስቡበት። ይኸውላችሁ ሃይማኖት ሊደክም ሊጠፋ ሲል እንደዚህ ያቅበዠብዣችኋል። ያ ኦርቶዶክስ እንደዚህ መንመን አይቀራችሁ እንደዚህ ቅብዥብዥብዥ አልኳቸው። አንዱ ባታዊ ነኝ እያለ ሲመጣ
አንዱ አረጋዊ ነኝ ያለ ሲመጣ ህዝቡ በዚህ በዛ ሲከፋፈል ዛሬ ለዚህ በቅቷል። እና አይ ቲንክ ሶ እናንተም ቅብዥብዥ አርጓቸዋል። አዳዲስ ጴንጤዎችና አዳዲስ ጴንጤንን የምትሉ እንዲህ አርጓቸዋል። ምክንያቱም ሊበትናችሁ ሲፈልግ እግዚአብሔር ከዛ በቃ ደግሞ ተነስቶ ህዝቡ በሙሉ ሙስሊም ሊሆን ይሰልምና ከዛ ትናደዳላችሁ። ሰላም ወዳለበት ነው ሰው የሚሄዱ። ምክንያቱም ሙስሊሞች ናቸው። በቃ እንደናንተ እንዲህ አያደርጋችሁም። ተከባብራችሁ ብትኖሩ ነው የሚያዋጣችሁ። አንዱን ትመጣለ የሆነ ነገር ትላለ ትመጣል። ከዛ ታዋቂ ለመሆን ኧረ አፈር ያስበላ አፈር ብላ እስቲ ገንዘብ አምጣና ህዝቡን ከረሃብና ከጦርነት እንትን በለው። የዛኔ ኦኬ ጉድ የለም። ገንዘብ ያለው ሰው እንደዚህ ቁጭ ብሎ ቅቤ ተቀብዞ ከወዱ አልፎ ለአናቱ ቅቤ እንደዚህ አድርጎ ለባሉ ለውሽማ ይዘጋጃል። አንተ ምትበላው የለ እዚህ ቁጭ ትልና አሜሪካን የበላውን የጠገበውን በበርገር ጭንቅላቱ የታመመውን ሰውዬ ምን እንዲሁ ከዚህ በላይ እግዚአብሔር ምን ያደርግለት? አሜሪካን ላከው፣ የሚበላውን ሰጠው፣ የሚነዳውን መኪና ሰጠው። ሂድና ድሃውን ስበክ፣ እግዚአብሔር የራቀው ሂድ፣ በችግር ላይ ያሉትን ስበክ፣ ሂድ በእግዚአብሔርን ያጡትን ምን አባት አደርጋለሁ። እኛ ጋር ለ ጴንጤ ያለው መጽሐፍ ቅዱስ ቤተክርስቲያን እዚህና እዚህ ምን ታደርጋለኛል? እንግዲህ እግዚአብሔር ምርጥ አርጎ እያኖረን ነው። ኢቨን ራሱ ከዛች ከችጋር ሀገር ወጥቶ እዚህ የስራ አክሰስ ያለበት ቦታ መኖር ራሱ ጽድቅ ነው። ገነት ስላልሆነ ነው። ገነት እኮ ገነት ሰላም ጧጠሽ የማይልበት ቦታ ነው ያለ ነው። ስንፈልግ መንግስት ደሞዝ ጨምር ብለን ስንፈልግ ስኳር ቀንስ ብለን አንተ አለ አይደለ ደሞዝ ማለት እዛው ክርስትና እዛው ሃይማኖትን እዛው ያዝ። ከዚህ ሆኖ እንዲህ አሁን ነገ ይወጣና እንዲህ ይላል። እንግዲህ ይሄ ጴንጤ ጌታ ኢየሱስ ክርስቶስ እኮ እንዲህ ነው አምላክ ይገባልኝ ምናምን እንዲህ ከዛስ ኦርቶዶክሶች ብሎ እንዲሳደብ አፍ የለህም። ራስ አትሰድብም። ለምንድን ነው የዮናስ እማኛ አፍ የምትከራየው? ራስ አስረዳ። አቅሙና እውቀቱ ካለ ከሌላው ሃይማኖት ያንተ የሚበልጥ ከሆነና የጻድቅ መንገዱን የሚያሳይ የጽድቅ መንገዱን የሚያሳይና የመንግስተ ሰማያቱ ቁልፍ ካለ አውጣና ሽጠው። አንተ ራስ መች ገባ? ሃይማኖቱ ደንቆ አሜሪካን ቁጭ ያለ ሰው ጋር አትሄድም ነበር። ሃይማኖቱ ቢገባ ኖሮ ታች ወርደ ራስ ደስታ፣ ጥቁር አንበሳ፣ ህይወት ውጣ ግባ ያለባቸው እነሱ ጋር ሄደ ትመክራቸዋል። በፊት ለፊት ኑሮ መረረኝ ብሎ ፌስቡክ ላይ ወጣቱ ራሱን እያጠፋ አንተስ ኑሮ በጣም የጣፈጠን ሰዎች ጋር መጠ ጴንጤ ሆኑ ትነናል። እኛ እኮ ጴንጤ ስለሆነ ነው ኑሮ የጣፈጠን። እግዚአብሔር አጠገባችን ስላለን መችስ ሄድና እነዛን ልጆች አድናቸው። የእግዚአብሔርን እንትን የሚፈልጉ እርዳታ የሚፈልጉ እነሱ ጋር ሄዱ። እስቲ ክርስቲያኖች ጎዴር ወጣቱ ግራ የገባው ወጣት ጋር በፖለቲካና በሙስና ግራ የምታጋቡት እነሱ ጋር ሄዱና ስበኩ። መቼስ መንግስት ይሄንን እምቢ አይላችሁ። ተስፋ ስጧቸው። ውስጥ መጽሐፍ ቅዱስ ተስፋ ነው። እግዚአብሔር ተስፋ ከሆነ ሂዱ ለተቸገሩት። ተስፋ ሰው አይደለህም። ተስፋ የላችሁ። መነገጃ ነው። ሃይማኖት መነገጃ ነው። የተወሰኑ ሰዎችን ትሰብስባለህ፣ መሬት ትጠይቃለህ፣ አዳራሽ ትሰራለህ ወይ ቤተክርስቲያን ትሰራለህ። ከዛ በኋላ የቤተክርስቲያን ግብር ክፈሉ ትላለህ። አንቺ ምንድነሽ? ሰው ነኛ ምንድነ ሁዱ አደጌ ምን ደግሞ አንቺ ምንድነሽ ወይ ትጠይቅኛለሽ? የተግባባኑ ሰው በመሆናችን አይደለም እንዴ? ውሻ እውነቱን ነው መውጣት ደንቆ ግራ ገባን እኮ ከደንቆሮ ሰዎች ጋር። ቲክቶክ አይ ላቭ ዩ ቲክቶክ። በኋላ ስፖርት ሰራላችኋለሁ። ኧረ ሰው አይደለሽም። ምንድን ነኝ ታዲያ? ሰው ያልሆኑ ሰዎች ሂድና እሱን ደክልህ ይደክልህ። እዚህ ጋር ቁጭ ብሎ ሲደክልህ ነበር፣ እሱም ይደክልህ አብሮ። አንድ አይደላችሁ? የደፋሪ ዘር ደፋሪ እኮ ነው። ይኸውልሽ ፊት ይሄን ይመስላል። ነይና ላሹ ነይ ላሹ። ቁርስሽ ነው ነይ፣ ብሬክፋስትሽ ነው የሸራተን ነይ ቢዩ ስታየው ራሱ ይኸውልሽ በቃ እንዲህ ነው የምትይው።
አይ ከንፈር፣ አይ አፍንጫ፣ አይ አይን፣ አይ ሰውነት፣ አይ ቂጥ፣ አይ ጡት። ሸራተን ነኝ አልኩሽ እኮ ሸራተን ደንቆ ስለተመቸሻቸው ነው። እኔ ከመመቸት እኮ ብቻ አይደለም ቁርሳቸው፣ ምሳቸው፣ ራታቸው ነኝ እያልኩ ምን ሆነሃል? እኔን ካላየ ይሄ ህዝብ እኔን ካላየ ምን ይላል? ይርበዋል፣ ይሰማዋል። በጣም ነው የሚሰማው። ደንቆሮ ይንገበገባል። እንኳን እኔ ይሄን እከክ አረጀሽ ሰው ስለሆንኩ ነው። እንጨት አይደለሁም። በቁሜ እንዲህ ብዬ መቃረም የእሱ ፍጡር ስለሆንኩ ነው። ጂጂ ኢየሱስ ይወድሻል። እንኳን እኔ አንቺንም ወዶሻል ኢየሱስ። ስለወደደኝማ ነው በፊት ለፊትሽ ይኸውልሽ የቂቤ ገንቦ አድርጎ ይኸውልሽ እንዲህ እያብረቀረኩኝ ጠባሳ የለኝ ጠንሳሳ። ይህኝማ እግዚአብሔር ሲወድሽ እንደዚህ አይነት ኮንፈርት የሆነ ቦታ ላይ ያስቀምጥሽና እንደዚህ አድርጎ ነጭ ቲሸርት ያስለብስሽና ይሄ እንኳን ቢበላሽ እንኳን ጣጣ የለሽም። ምክንያቱም እግዚአብሔር ሰጥቶሻል። ቂቤሽን እንደዚህ ትቀቢ ነው። ግማሹ ቂቤ ድሮ ትምህርት ቤት 3ኛ ክፍል እያለ ቂቤ ሲባል የተማረው ነው። እዛ በኋላ ቂቤ ምን እንደሆነ የማያውቃል። እኛ ቂቤ በልተን ከእንደገና ብራችንን ከፍለን ቦርጫችንን የምናስጠርግ ሰዎች እኮ ነን። ልዩነት ትጠያለሽ፣ ልዩነት በጣም ትጠያለሽ። ታዲያ እኔ የሴጣን ልጅ ነኝ ወይስ የእግዚአብሔር ልጅ ነኝ? እግዚአብሔር ሲወድ አክብሮ በዙፋኑ ላይ ቁጭ ያደርግሻል። የሚጠላቸውን ያወረውራል እያልኩኝ አይደለም። በነገራችን ላይ ያ አልወጣኝም። የሚጠሉትን ግን ያ የማይጠሩትን ከጠራሹ ግን አክብሮ ያኖርሻል። ያ እኔ በአቅሜ በጉልበቴ እንጨጭንጫለሁ ስትይው ታብጃለሽ። እንደንትና እዚህ ላይ እንዳበዱት ሰዎች አብዶሽ ያ ራስ ጭንቅላታችን በስመ አብ አድርቀ ነው ነበር ለካ ሰሞኑን የቂቤ ቅብት ትብለን ይኸውልሽ እንደዚህ ነው የቂቤውን ከእንደገና ሲል እናርጋለን። ይኸውልሽ እንደዚህ እንዲህ እንቀባለን። ምን ትያለሽ? እንዲህ አየሽ። ከዛ ደግሞ ባደባናችንን ውሃ እንሞላና ያ ዱሽ ጄል እናደርግና ወይንም ደግሞ ጥሩ የሆነ ዱፍት ያለው ምናምን ሻምፖ ታሪክ ነው ውስጡ ከተሽ ዘፍዘፍ ብለሽ በኋላ እንዲህ እያልኩ መጣባችኋለሁ ማለት ነው። ራስሽን አትይ እነዚህ ቁጭ ብለሽ ደንቆ ሃይማኖቱንና ጾታውን እስከሚቀይር የምትጠብቂ ይህ ሰውዬ ጾታውን ቀይሯል። እዩት ከድሮና ካሁን አሁን ከመቀመጫው የማይነሳ ተቀዷል። ቂጡ ተቀዷል። ቂጡ ተቀዷል። ቂጡን ቀዶ ነው እንደዚህ የሚተረተረው። በአፉን በቂጡ የሚተረተረው። እነዚህ አዳዲስ ጴንጤዎችን እንዲ ባላያችሁ ራሱ ደስተኛ ነኝ። እንዲ ባልሰማችሁ ባላያችሁ አሳፋሪዎች። ስንት የተከፈለለትን ሃይማኖት እዚህ ትመጣና እዚህ በቃ ይባኔ ማኛ የኔ ማኛ አንድ ነገ ደግሞ አጥረግርጎ ስለሚሰድብሽ ቁጭ ብለን እንጠብቀን። ነገ ደግሞ ይመጣና አቤት የብልጽግና ጴንጤ ይለናል። ጠብቁ። አንድ ሳምንት ኦንሊ 1 ዊክ እንዲህ ይላል። ያንን አይታችሁታል? ብልጽግና እኮ ነው ጴንጤ ውስጥ ያለው ፖለቲካ አይደለም። ጠብቁ። ይሄንን ነው እንደው እኔ የዛን እግሬን እንዲሰቅ እያልኳችሁ እንዳልቻየ እግሬን እንዲሰቅል ላርግ ያልኩኝ በቃ ትክትክ ብዬ ነው የምሰቀው። ትክትክ እንዳልቻየ ቴንኪው ትክትክ ብዬ ነው የምሰቀው። ትክትክ እንዲሁ በቃ አሁን ገብቷል። ሚስጥ እንዲህ ይላል። እንዲህ ነው የሚላችሁ ይኸውላችሁ ፋኖ ይላል። እንዲህ ነው የሚለው። ግን አንተ ወደ ላይ ትሄዳለህ እንጂ እኔ ደግሞ እኮ ምን አልኩ መሰለኝ፣ ልጁን ይደፍራል እኮ አልኩ። ልጁን እየደፈረ ነው። እግዚአብሔርን የደፈረ ይሄ ባለጌ በቃ የመጨረሻ ልጁን የማይደፍርበት ማለት እኔ ዮኒ ማኛ ልጁን ይደፍራል። 100% ሹሩኝ ነው የምነግርህ 100%። ከዛ ይላል እኔ እኮ ፋኖ ነኝ ይላል። ፋኖ ነኝ የሁላችሁ ሰማችሁ ይላል። ደርተየቴ ሰማችሁ ገባውና ጴንጤዎቹ ጋር እንዳለ ፖለቲካ ነው ብሎ የጴንጤን ሃይማኖት በፖለቲካ አድርጎ ረግጦ ሲያወጣችሁ ቁጭ ብለን እናያለን። ግን በእናንተ የሚከበር ጴንጤ የለም። እግዚአብሔር አሁን ባላችሁ አይከበርም። ምክንያቱም እንደዚህ አይነት ቆይታችሁታል። ይሄ ሰውዬ
በየቀኑ ነው ጾታውን ራሱ ቀይሯል። ለመዋረድ ነው እንዴ እናንተ? እኛ እንዋረድ፣ እንደ ግል ተዋረዱ። ምን ልታረጉ ነው ክርስትናን እሱ ጋር የምትወስዱት? ተው እንጂ ነውር አይደለም እንዴ? አዋርዳችሁ ልታዋርዱ ነው እንዴ? ዳልቻዬ እንዴት ነህ? ለአብን አረጋይ ለዚህ ሾርም አይደለም። ባይ ጂጂ ምን አለ መሰለሽ የኢትዮጵያ ሕዝብ ያውቀዋል ዮኒሴጋ እንደሚለዋወጥ ሰው ያውቀዋል። ዮኒሴጋ ሄደች እብድ ነው። ማን ለምን ሄዱ እሱ ጋር? የእኛ ሕዝብ ወሬ ወድ የለ እንደ አንቺ አታውቂም? እንደ ኢትዮጵያ አሁን ላይ እብድ የሆነ እብድ ድንጋይ የወረወረ ከሆነ እኮ 2000-3000 ሰው ቆሞ ያየዋል። ዮኒሴጋ ማለት እንደዛ እኮ ነው። እብድ ነው በቃ እብድ። ኢትዮጵያም እኮ የተለመደ ነው። እብድ ሲጮህ ሰው ከቦ ነው የሚያየው። የኢትዮጵያ ሕዝብ እኮ ወዶ አይደለም። ሕዝቡ አንደኛ ኑሮ ተወዶበታል፣ ሁለተኛ ወሬ ይወዳል፣ ሶስተኛ የሰውን ውድቀት። አብዛኛ ጊዜ እንደዚህ አይነት ሰው ነው የሚሰማው። የተማረ ሰው ዶክተር አይሰማም። ምን አለ መሰለች ጂጂ፣ እሱ አሁን አቋም የሚቀያየረው ሁሌ ይሄ ውሸት ነው። ዮኒሴጋ ኦርቶዶክሶች ሰድቦት አያውቁም። እኔ አሁን ማዕረግ ካሳንቺስ ኦርቶዶክስ ነው ብዬ አልወስደውም። ለምን ማዕረግ ካሳንቺስ ጉራጌ ሆኖ በአማራ ፖለቲካ ለመጠቀም አማራ ነኝ ብሎ ኦሮሞን ሲሳደብ ትግሬን ሲሳደብ የነበረ ልጅ ነው። አንድ ኦርቶዶክስ የሚባል እስኪ የዮኒሴጋን ፎቶ፣ የእናቱን ፎቶ፣ የልጆቹን ፎቶ የዘቀዘቀ ሰው ፈልጌ ያጣውኝ። ማዕረግ ዘቅዘቋል፣ እሱ አይቆጠርም። ሲጀመር እሱ ማንነቱን ክዶ በሰው ማንነት ስለሚንቀሳቀስ ሰው ስለሆነ ወረቀት አልባ ጀርመን ላይ ሆነ ጣሊያን ያለበት ሀገር አላውቅም፣ ግን ኢሮፓ ሀገር ላይ ወደ ገባ የት አባቱ ገባ? እኔ ሳልገድለው በእናትሽ። እነሱን እኮ መግደል ፈልጋለሁ አንድ በአንድ ኛቸው ሁሉንም መድፋት ነው ፈልጉ። ኤኒዌይ እና ዮኒሴጋ ኦርቶዶክሶች ሰድቦት አይደለም፣ በዚህ ድጋፍ አግኝቶ ጴንጤዎችም አጨብጫቢ ስለሆኑ ኢየሱስ ምናምን ብሎ ስለሚከተሉት ለዛ ነው። ገብቶሻል? አሁን ጴንጤ ውስጥ ምን አለ መሰለ፣ ጴንጤ ውስጥ ሳይረዱ የሚያጨበጭሙ ብዙ ናቸው። የፈለግሽውን ነገር በይ። እኔ አሁን አንዴ ቸርች ውስጥ ሻሽመኔ የሆነ ሰባኪ አለ እና እየሰበከ ኢየሱስ ጌታ ነው አለ፣ አሜን ይላል ህዝቡ። ኢየሱስ ጌታ ነው አለ፣ አሜን ይላል ህዝቡ። አየለ ኮረዞ ግን ወንድ ነው ሲል አሜን አሉ። እና ተረድቶ እንትን የሚያደርግ ህዝብ አይደለም፣ የሚረዳ ህዝብ አይደለም። ገብቶሻል? ህዝባችን በደመነፍስ ነው የሚንቀሳቀሰው። ረሃብ አለበት፣ ጭንቀት አለበት፣ የኮሪደር ልማት። ነገራችን ላይ ዳልቻ እዚህ ጋር ኢትዮጵያ ሊገባ ከሆነ ያዘው የምጭ እኔ እናንተ የኦሮሞ ህዝብ ራሱ ይረግማል። 10 ሪፐብሊካን ጋርድ አይኖርም። ከመሀል ነጥዬ በስናይፐር ግንባሩ ለዋለሁ። እስኪ ስንት ዓመት እንደሚያስሩኝ ያሉ። ዮኒሴጋ ማለት የኦሮሞን ህዝብና አማራን ሊገባ ፈልጓል መሰለኝ እኮ በጴንጤ ሙድ ነዋ። ኦሮሞች ይገሉኛል ብሎ ይፈራል። ለምን መሰለሽ? በአሁኑ አለቀው ኦሮሞዎች ራሱ ባይነኩት እኔ አደባባይ ላይ ክላሽን አውጥቼ በ35 ጥይት ደፈዋለሁ። ምንም ይመጣ ነገር የለም። ይሄ እርኩስ ቢሞት የኢትዮጵያ ህዝብ ማለት ነው እረፍት ነው የሚያገኘው። ለአንቺ እኮ እዚህ መድረስ ዮኒሴጋ እኮ ነው። አንቺ እኮ የኦሮሞን ህዝብ ከዮኒሴጋ ምላስ እከላከላለሁ ብለሽ ነው ስድብ የጀመርሽው አይደል እንዴ? መጀመሪያ ኦሮሞን ያጥረገረገው እሱ ነው። አንድ ብሎ እንደመጣ ኦርቶዶክስን አጥረገረገ፣ ከዛ ጴንጤን አጥረገረገ፣ ከዛ ሙስሊምን አጥረገረገ፣ ከዛስ ኦሮሞን ማጥረግረግ ጀመረ። ኦሮሞን በማጥረግረግ 13 ዓመት ታገልሽው አብረሽው። ከዛ እኛ መጣን፣ ልጆች ነበርን፣ እያየነው አደግን። እኔ መጣው ገልብጬ በ4 ሜትር እንጨት $7000 ሰጣለሁ ብዬ ይሄን ጅል አዲስ አበባ ልጅ ነኝ ይላል። ሲጀመር የአዲስ አበባ ልጅ አራዳ ሰገጤ ነው። ይሄ ጥፍራም ጎጃም ውስጥ ተወልዶ ያደገ ባንዳ ሸርሙጣ። ለመሰለሽ ሰው አማራ ከሆነ አማራን አሳልፎ በዛ ደረጃ አይሰጥም። ገብቶሻል? አይሰጥም። ኦሮሞ ከሆነ ኦሮሞን በዛ ደረጃ አሳልፎ። አሁን አንቺ ስትናደጅ የሆነ ነገር ብለሽ በማግስቱ ግን ኦሮሞ ሲነካ ፊት ለፊት ቆመሽ ነው መትረየስ የምትወቅሽው። ይሄ ጉዳይ አይደለም። ዳቦና ሻይ እየነከረ ከበላ ቡሪቶን ካገኘ የነፃ ቤት ካገኘ የሆነ ሰው $500 ከላከለት እንደ አንቺ እኮ 5 ዓመት እስር ቤት ገብቶ እኮ እንደ ሴት ልጅ እኮ የወንድ ፓንት እያጠበ የኖረ ልጅ እኮ አሜሪካ ውስጥ 5 ዓመት መታሰር ማለት 5 ዓመት እና ሀራ አይደል የተቀበሉት ከእስር ቤት። እነ ሞጣ እኮ ናቸው የተቀበሉት።
እንደ ቂጡ በሁለት ዳይፐር ታስሮ ከሁለት ዳይፐር ቀዘኑ ደግሞ ይሄ ኖርማል ቀዘን አይደለም፣ የህፃናት አይነት ቢጫ ቀዘን ነው የሚቀርበው አሉ። አብና አረጋይ ነው እኔ የሰማሁትን ነው እንግዲህ እና እኔ ሀራን እንኳን እናገራለሁ። ሀራ ይርመንበር አንቺ ቤት መጥቶ እኮ ተናግሯል የዛሬ 2 ዓመት ታስታውሻለሽ? ሀራ ከእስር ቤት ሲወጣ እንዴት አድርጎ እንደተቀበለ ዊልቸር ላይ አስቀምጦት ሳን ፍራንሲስኮ ማለት የዛኔ ጌ አልተፈቀደም አሜሪካ ውስጥ ድብቅ ነበረ እና ጌ የነበረው ሳን ፍራንሲስኮ ነው፣ ካሊፎርኒያ ሳን ፍራንሲስኮ የሚባል ከተማ። የቅትል እንዲወጣ ሳን ፍራንሲስኮ እንደላኩት አንቺ ቤት እኮ በ3000 ሰው ፊት ነው ሀራ አሁንም ብትጠሪ እኮ ይነግርሻል። ሞጣ እኮ ይናገራል ጠዋትና ማታ። እነዚህ እኮ ሪል አማሮች እኮ ናቸው። ልጁ ለአማራም ቦታ የለውም፣ ለኦሮሞም ቦታ የለውም። አሳማ ይሸጠናል በኢየሱስ ኖ አሁን ቢመጣ ማንም አይለቀውም። እኔ ራሴን ባልመታ ጠርጥር ያለው ለምን ሆነ ታውቃለህ? እሱ እንደዚህ ዳር ሲጫወት ሰምቲንግስ ኖ አንደኛ ልንገርሽ ጂጂ፣ ሰው ነው ቤት የተከራየለት። ሰው ቤት ተከራይቶለታል። ከቤት እኮ ተባረራል። ይህን ታውቂያለሽ? ቤት አይኖርም። ሴትዮዋ ከቤት አባረራለች። ባለፈው አትላንታ የሄደ ጊዜ $14,000 የታክሲ ሪተርን ገንዘብ የልጆቹና የሚስትየውን ገንዘብ ሙልጭ አድርጎ እዛ ጉራውን ሲነፋ ሀብታም ነው እንዲባል ውስኪ የጋበዘ ምን ሲል ሴቶች ስር ሲል ከሰከስ ብሩን አግድሎ መጣ። ከቤት አባረረችው። ሶፋውን አይተሻል? ያ ግድግዳ የለም፣ ያ የምታውቂው ግድግዳ፣ ያ ስዕል የለም። ተከልክሎ ይዞ መውጣት አልቻለም። የመጀመሪያ ሰሞን 2 ወር 3 ወር እኮ በየአልቤርጎ ነበር ሲኖር የነበረው። ሞቴል 6 ሞቴል ሱፐር 8 ምናምን ዝባዝንኬ $30 $20 ሆቴል ቱሃናም ሆቴል ውስጥ ነበር ሲያድር የነበረው እና ሰው ላስፈምን ያለ ጊዜ ነው አይደል? ያ ከአትላንታ እንደተመለሰን ያባረረችው ሴትዮዋ ቀርቶሻል። ቤት ሲገባ ግን የሚለወጠው ነገርስ ሽለምጥማጥ ነው። ሽለምጥማጥ እኮ ሶማል ሲገባ ይለወጣል። እንሽላሊት እኮ ነው። ዮኒ ሴጋ እኮ አንቺ እሱን እኮ ለመጉዳት እኮ ከሚስቱ ለያይተሹ ሜካፑን መስረቅ ነው። ያለ ሜካፕ መንቀሳቀስ የማይችል እኮ ማዲያታ ማበርገራጅ ውስጥ እኮ የተበያየደ መኪና እኮ ነው ይመስሉ የሆነ ፊቱ እንደ የተለያየ አይነት ቂጥ እኮ ነው ከለሩ ራሱ። ከንፈሩን አይተሻል? ተልጦ አልቆ ሊፕስቲክ መቀባት ጀመረ። ቻፕስቲክ አይችለውም። ከንፈሩ ስንጠቅጠቅ ነው። እኔ እኮ ጀዋር ምናምን ብሎ ዲሲ የመጣ ቀን እኔ ነኝ ፒስትል እኔና ከድር ነን። ከድር ቶላ ፊት ለፊት የነበር ነው። ወላሂ ልንደፋው ነበር። ይዞት ሄዱ። ምንም ጉረኛ ወሬ ብቻ። ደግሞ ብዙ አማሮች እሱን የሚይዙ አማሮች ካሉ መሀላቸው ገብቶ ነው የሚጮኸው። ሴታ ሴት ሌላውን ለማባላት ያ እንደ ዮኒ ሴጋ ከኛም አለ የሆነ ፈሪ ሰው ግን ስሙን አልጠራም። በቃ ቡሽቲ እነዚህ አሁን በተለይ ዮኒ ሴጋ ሰው ነው የሚተማመነው። ልንገርሽ ማን እንደምተማመን ታውቂያለሽ? መኮንን የሚባል ጌ አለ፣ የሆነ ጥቁር ጌ አማራ ልጅ ላ ጌ ነው። ሚስቱ ጓደኛ ያለ ቤት እየጠራ አብሮ የሚጠጣው ጥቁር ነበረ። ቤቱ አስፈንድዶ ይሄ እንትናን ማን ነው እሱ መኮንንን ብላ ጎረቤት ጠርታ ነው ሁለቱ ሱሪያቸውን ይዞ ከቤት የሮጡት። መኮንን እኮ ከቤት ተባረረ። ለዛ እኮ ነው የሆነ ሁሌ በቃ ሰው ገላለው ቂጡን እኮ አሰርቶ አስወግቶ ነው የመጣው። የሌሊት ወፍን የነከሰው ምናምን ይላል አይደለም። ዱባይ ሄዶ ቂጥ እና የሄደ ጊዜ ከሱ ጋር ነው የሚያድረው፣ አብሮ ነው የሚያድሩት። ደብል ትሪ ሆቴል ሲናጩ ነው የሚያድሩት። እንትና ደግሞ ታውቂያለሽ ዮኒ ሴጋ ደግሞ እስር ቤት የለመደ ስለሆነ ያኛውን ጥቁር ነው አስክሮ የበዳው። እንትና ማነው እሱ ረጅም ቂጥ ማን ነበረ? መኮንን አም ሲሪየስ አንቺ አታውቂም ስለ አትላንታ። አትላንታ የቄ ከተማ ነው ታውቂያለሽ። ጥቁር እንዳለ ጌ የሆነበት ከተማ፣ አበሻ እንዳለ ቂጡ አላቸው። በጣም ተበላሽቷል። እነዚህ ሰዎች እኮ ስሚ፣ አሜሪካ ላይ ርካሽ ምግብ ምትበይ ከሆነ ይሄ የ3 ብር ምግብ ምትበይ ከሆነ ታኮቤል፣ ፓፓጃን ምናምን ዳምኖስ ምናምን ቅብጥ ዓለምን መቆጣጠር ስለሚፈልጉ ይሄ ርካሽ ምግብ የሚያዘጋጁት ቢሆኖች ናቸው። እነ መክዶናልድ ምናምን ሆርሞን ያለው ምግብ ነው የሚያብለው። መኮንን ደግሞ በጣም ርካሽና ድሃ የሆነ ሰው አሮጌ ከረከሰ ትራክ የሰው ትራክ ውስጥ ነበር የሚኖረው። ከዚያ እና ምን ይሆናል ብር ለመቆጠብ ያለ መንገድ ላይ የሚበላው የ1 ብር ምግብ ነው። ዮኒ ሴጋ ደግሞ በባህሪያቸው ሚስቱ ስፓኒሽ ናት። ስፓኒሽ አለ ሜክሲኮ ናት። ውሸቱን ስፓኒሽ ጓቲማላ የሚባሉ አሉ። ጓቲማላ ማለት ልክ እኛ አገር ላይ ፉጋ የሚባል ታውቂያለሽ? የተጣለ ዶሮ፣ የሞተ ነገር፣ ይሄ ቆዳ፣ የግመል ኮቴ፣ የፈረስ ኮቴ፣ የበሬ ቀንድ ቀቅሎ የሚበላ ህዝብ እንደዛ ናቸው ጓቲማላዎች። ጓቲማላ ምግባቸው 99 ሳንቲም። ቡሪቶ የሚባል ምግብ አላቸው። ዮኒ ሴጋ ቡሪቶ
እሱ የሚሆነው በጣም ርካሽ ነገር ፉድ ስታምፕ ተጠቃሚ እኮ ነው። ዮኒ ሲጋ ማለት ፉድ ስታምፕ ነው የሚጠቀሙ። በአሜሪካ ምድር ፉጋ ከሚባሉ ማህበረሰብ እና ሰዎች እነ ዮኒ ሲጋ እነ ሞኬ ምናምን ሞኬ ይሉታል ደግሞ አቀማጥሎት ይህ ረጅም ቂጥ ሎንግ አስ ቤች የምሬን እኮ ነው የምልሽ። ቁጭ የሚለው ነገር ስንዲ የሚቀመጠው ስንዲ የሚቀመጠው እንዲመቀመጥ እኮ የማይችሉ እንደዛ ናቸው። ትሉ ስላልወጣ ረጅም ዓመት ነው 10 ምናምን ዓመት ትሉ ረዝሞ ይቺ ቀጭን የሰፈር ውስጥ ባብ ታውቂያለሽ? ያችን የሚያክል በነገራችን ላይ ዳልቻ ሲሪየስሊ እንዲህ ስትቀመጥ አሁን ለምሳሌ እንዲህ ስትቀመጥ ቀጥታ ሎው ነው የሚያገኘው። ይሄ እንዲህ ከተቀመጥክ ግን ገባ የፊንጢጣውን ታምቡራ ነው ያገኘው ትሉ ታምቡራውን ሂድበት እና የምሬን ነው የምልሽ። እና አሁን ለጴንጤም ለምንም እኛ መልእክት መስጠት የለብንም። ጴንጤዎችን እናውቃቸዋለን፣ ኦርቶዶክስንም እናውቃለን። የምሬን ነው የምልሽ። ለምንድነው ታውቂያለሽ? ጴንጤዎች የዘመኑ ሰዎች ናቸው። ጴንጤ ነኝ ብሎ እንዳይገባ አይስወር እንዳይገባ ይገባል። እሱን መከልከላችን የእኛ ፋንታ መቀጥቀጥ ነው። አብይን እንዴት አድርጎ አስገብቶት ይቅርታ ብሎት ከዛ በኋላ አይደለም እንደዚያ ያደረገው እና እኔ ለዛ አይደል እንዴ በ4 ሜትር እንጨት ቂጡ እንደጥዮ ባለፈው ለኩማ ሲናገር አልነበር እንዴ? ለኩማ እኮ ሲናገር አልሰማሽም? እንዴት ሰው ለአብይ ብሎ ከኔ ይጣላል? እንዴት ሰው ለብልጽግና ፓርቲ ብሎ ከኔ ይጣላል? ለብልጽግና ፓርቲ አይደለም የጎጃም አማራን ብሰድብ ነው ሄር የለውም። ለማንም አይሆንም። አይደለም ለኦሮሞ ለራሱ ህዝብ አይሆንም። እግዚአብሔር ነው እግዚአብሔርን አያውቅም። ይሄ ሰውዬ በህፃናት ኬዝ ይገባል፣ በባልና ሚስት ኬዝ ይገባል፣ በሁሉ ነገር ይገባል። ቴቴ ነው፣ ቡና ያፈላል፣ ወንድ አገረር ነው፣ ታስሯል። 5 ዓመት ቀርቶ አሜሪካ ከ1 ዓመት በላይ ከታሰርሽ እስር ቤት የቂጥሽን ዋንጫ የሚያወልቀው ፖሊሱ ራሱ ነው። ፖሊሱ ነው ፓንትሽን እየቀደደ የሚገባብሽ። 5 ዓመት ይዛባል። ሆርሞን ይዛባል። ዩሪቴቃሽ ከሆነ ፊቱ ያባብጣል። ማዲያቱ ራሱ የተለየ ነው። እናቶች አረቄ የሚያወጡ እናቶች እንደዛ አይነት ፊት አይወጣባቸው። የሱ መተዳደሪያማ አለው ቂጡ ነው ማለት ነው። ላስ ቬጋስ የገባው ለምንድን ነው? አሜሪካ ልንገርሽ፣ ነቫዳ ስቴት ብቻ ሆር ሃውስ የሚባል አለ። ሆር ሃውስ ማለት እንዲህ አቆመሽ ስገቢ መኪና ቤት ውስጥ 20 ሴቶች ራቁታቸውን ይመጣሉ። ሲመጡ እንደ ፈረስ ነው እያሉ ሴጋ ይሰራል እዛ ሆር ሃውስ ውስጥ ልንገርሽ። ሂውማን ሄር አድርጎ ፂሙን ላይቶ ሜካፕ ተቀብቶ ነቫዳ ያ እናቱን ልብዳለ አንቺ ወንድ ሸርሙጣ በእናቱ እኮ ነው የወጣው። በእናቱ ነው የወጣው። አባቱ እኮ እሱን አላይም ብሎ እኮ ነው ሽንት ቤት ገብቶ አር በልቶ የሞተው። ታውቂያለሽ? አባቱ እኮ ሽንት ቤት የሞተው አልተቀበረም። ነፍሳቸውን ይማር። አር ነው አፈር የሆናቸው አር እየበሉ ወንድሙ ልንገርሽ፣ ቆይ ወንድሙ የሆነ ወንድሙ ታላቅ ወንድሙ አንዱም ሽንት ቤት ገብቶ በዘር እብድ ናቸው። አንድ ቀን ተቀብሮ አያውቁም። አሁን የቀሩ 2 አሉ። እነሱን እኔም ሽንት ቤት ስለወረወራቸው ነው። አር በልቶ ነው የሞቱት። ለምን? ሄሬቲክ ነው ይተላለፋል። አንድ ቀን ተቀብሮ አያውቁም። ዘር ማንዘራቸው ሽንት ቤት እየገባ ነው የሚሞቱ እብድ ናቸው። ይሄ እብድ የእብድ ዘር የቀሩትንም ሽንት ቤት ነው የምንቀጠው። እነዚህ ግሞቹ ምናምን እግዚአብሔር የተቋቆረ የደረቀ ከንፈር እንዲ የሰው ልጅ ከንፈር በቁም እንዴት ይደርቃል? ወንድሞቹን አይተሻል? ኧረ በስመ አብ ከንፈራቸው ማለት ነው የቂጥ ጫፍ እግዚአብሔር ነው የደረቀ። ለሚበሉት የላቸው ምንድን ነው የሚበሉት? እናትዬው ዛሬም ቆርቆሮ ቤት ነው የምኖረው። ያ ሰፈር ያልፈረሰው እኮ ለታሪክ ብላ አሁን ወጥተዋል አይደለም እንዴ? የት ነው የሚወጡት? ቀዳ